በድሆች አፓርታማ ውስጥ ጃኒያ ከታመመች ልጇ አሪያ ጋር ትኖራለች። ሆስፒታል ሄደው ከተመለሱ በኋላ ጎረቤታቸው ከሚከፍተው ሙዚቃ በቀጫጭኑ ግድግዳዎች ውስጥ ስለሚሰማ አሪያ በጆሮ ማዳመጫ ተጠቅማ መተኛት ነበረባት። በማለዳ ይነሳሉ እና ጃኒያ አሪያን ስታጥባት የሳይንስ ፕሮጀክቷን እንዳትነካካ ታስታውሳታለች። ምክንያቱም ቢሰበርባት የሚያሰሩበት ገንዘብ የላቸውም። አሪያ በበኩሏ መምህሯ የምሳ $40 እንደጠየቀቻት እናቷን ታስታውሳታለች። ጃኒያም መምህሯ ልጄን በክፍል ጓደኞቿ ፊት እንዳሳፈረቻትና ስትሰማ በጣም ትበሳጫለች። ከቤት ሲወጡ ጃኒያ ዊልቸር ላይ ላለው ቤኒ ለተባለው ሰው ጥቂት ሳንቲሞችን ትሰጠዋለች። ይህንን ያየች አከራይዋ የቤት ኪራይ ስላልከፈለች ትጮህባታለች። አከራይዋ ከቤት የማስወጣት ሂደቱን እንደጀመረች ታስታውሳታለች። ስለዚህ ጃኒያ ከስራ ክፍያዋ ከተቀበለች በኋላ በምሳ ሰዓቷ ገንዘቡን እንደምታመጣላት ትነግራታለች። በምላሹ ጃኒያ ጎረቤቶቻቸውን ሙዚቃውን እንዲቀንሱ እንዲነግሩላት ትጠይቃለች። ነገር ግን አከራይዋ እነሱ የቤት ኪራይ ስለሚከፍሉ መብታቸው ነው በማለት እምቢ ብላ በብስጭት ትናገራታለች። ጃኒያ አሪያን ትምህርት ቤት ስታደርሳት በምሳ ሰዓቷ የምሳ ገንዘቧ እንደምታመጣላት ቃል ትገባለች። ለትምህርት ቤቱ ርዕሰ መምህር ሰላምታ ትሰጣለች። መምህሯም በድንጋጤና ግራ በመጋባት አጸፋውን ትመልሳለች። ከዛ ጃኒያ በሰዎች ተሞልቶ ወደሚገኘው ሱፐርማርኬት ስራዋ ትሄዳለች። አለቃዋ ሪቻርድ ሰላምታ እንኳን ሳይሰጣት አንደኛዋ ገንዘብ ተቀባይ ስለ አመማት በፍጥነት ወደ ስራ እንድትገባ ያደርጋታል። ሪቻርድም ሆነ ደንበኞቹ በተለመደው ፍጥነት ወደ ቦታዋ በመሄድ ይሰድቧታል። አንዲት ሴት ሁሉንም የገዛቻቸውን እቃዎች በድጎማ ካርድ ለመክፈል ትሞክራለች እና ጃኒያ እቃዎቹን ለመግዛት የድጎማ ካርዱን ለመጠቀም ብቁ እንዳልሆነ ታስረዳታለች። ደንበኛዋ ተናዳ ምንም ሳትገዛ ትሄዳለች። ስለዚህ ባሏ ሲወጣ በጃኒያ ላይ ጠርሙሱን ይወረውርባታል። ሪቻርድ ስለ ቆሻሻው ቅሬታ ያቀርባል እና ሰው ሳያዳልጠው ጃኒያ በፍጥነት እንድታጸዳው ያዛታል። ሌሎቹ ደንበኞች የበለጠ መጠበቅ ስላለባቸው ያማራሉ። ጃኒያ ለማጽዳት እቃዎቹን ፍለጋ ትሄዳለች። የስራ ባልደረባዋ ምን ያህል እየተሰቃየች እንደሆነ አስተውላ ጥቂት ገንዘብ ልታበድራት ትሞክራለች። ሆኖም ጃኒያ ጓደኛዋም እንደምታስፈልጋትና ለማንኛውም ዛሬ ክፍያ ስለሚከፈላት እምቢ ትላለች። በዛ ቅጽበት ጃኒያ አሪያን የምሳ ገንዘብ ስላላመጣችላት ከትምህርት ቤቱ ጥሪ ይደርሳታል። ጃኒያ በመታጠቢያ ገንዳ ውስጥ እንደወደቀች ትነግራቸዋለች። ነገር ግን መምህሯ አሁኑኑ ይጠራጠራሉ። ሪቻርድ ጃኒያን ስልክ ላይ ሆና ያገኛታል። እንድትዘጋው ያስገድዳታል። ስለዚህ ጃኒያ ወደ ትምህርት ቤት ሄዳ ችግሩንም ለመፍታት የ30 ደቂቃ እረፍት እንዲሰጣት ትለምነዋለች። ደሞዟን ትጠይቀዋለች። እሱ ግን እምቢ አለ። የተወሰነ ገንዘብ ቢኖራትም ኤቲኤሙ በቂ ያልሆነ ገንዘብ ይላታል። ስራ አስኪያጇ ኒኮል ኤቲኤሞች አካውንቱን ለመክፈት ከሚያስፈልገው ዝቅተኛ መጠን በታች የሚያስቀር ከሆነ ገንዘብ እንደማይሰጡ ታስረዳለች። ጃኒያ አካውንቷን ለመዝጋት ትመርጣለች። ነገር ግን ይህንን ለማድረግ በጣም ረጅም ሰልፍ መጠበቅ ስላለባት ምንም ሳትይዝ ትሄዳለች። ከዚህ በኋላ ጃኒያ ትምህርት ቤት ደርሳ ልጇ በህፃናት ጥበቃ አገልግሎት ስትወሰድ ስታይ ትጮኻለች። ምህረትን ትለምናለች። አሪያ እንደታመመችና ልዩ መድኃኒት እንደሚያስፈልጋትም ታስረዳታለች። ነገር ግን ችላ ትባላለች። ጃኒያ ሁለት ስራ እንደምትሰራ ስትገልጽ ትቆጣለች። እውነታው እየፈራረሰ ይመስል በጆሮቿ ውስጥ የሚጮህ ድምፅ ትሰማለች። የአሪያን የወደቀ ቦርሳ ከወሰደች በኋላ ጃኒያ በዝናብ ወደ ስራዋ ትመለሳለች። በጣም ከመቸኮሏ የተነሳ ኦሊቨርን በአጋጣሚ ቀድማው ልትጋጭ ትንሽ ይቀራታል። ኦሊቨር ይጮህባታልና በመኪናዋ ላይ መጠጥ ይደፋባታል። ጃኒያ ዝም ብላ መንገዷን ትቀጥላለች። ነገር ግን ኦሊቨር እንድታዝን አደርጋታለሁ ብሎ መከተል ይጀምራል። በድንገት መኪናዋን በመኪናው ይመታታል። ይህም በውሃ ላይ እንድትንሸራተት ያደርጋታል። ጃኒያ ምንም ነገር ከመከሰቱ በፊት ተሽከርካሪውን ታቆማለች። ነገር ግን መኪናዋን እንደገና ማስነሳት አትችልም። ሞተሩን ለመፈተሽ ከመኪናዋ ስትወርድ አንዲት ፖሊስ ታገኛለች። ስለዚህም ስለሚከተላት ሰው ትነግራታለች። ሆኖም ኦሊቨር ፖሊስ ሆኖ ይገኛል። ስለዚህ በህጋዊ መንገድ ጭንቅላቷን በጥይት መትቼ የማፈነዳበትን መንገድ አገኛለሁ በማለት ይዝትባታል። ፖሊሷ ኦሊቨርን ከላከችው በኋላ የጃኒያን ጊዜ ያለፈባቸውን ሰነዶች ትጠይቃለች። ጃኒያ ከመስሪያ ቤቷ ክፍያ ከተቀበለች በኋላ ዛሬ እንደምታድሳቸው በጭንቅላቷ ታስረዳለች። ነገር ግን ፖሊሷ አሁንም መኪናዋን ትወርሳለች። ጃኒያ በእግሯ ከመመለስ ውጪ ሌላ አማራጭ የላትም። ሪቻርድ ስለበሰበሰችና ከ30 ደቂቃ ይልቅ 2 ሰዓት ስለፈጀባት ይጮህባታል። ከስራዋ ያባራታል። ጃኒያ ደሞዟን ስትጠይቅ ሪቻርድ የተባረሩ ሰራተኞች ቼካቸውን በፖሊስ
ፖሊስ እንደሚያገኙ በንቀት ይነግራታል። እናም በጠረጴዛው ላይ ወዳለው ብር ብትጠቁምም ሊሰጣት ፈቃደኛ አልሆነም። ከዚያም ጃኒያ ወደ ቤቷ ሄዳ ከአከራዋ ከቤት ስላስወጣቻት እቃዎቿን በሙሉ መንገድ ላይ በዝናብ ሲረጥቡ ታገኛቸዋለች። ጃኒያ ንብረቶቿን ለመሰብሰብ ስትሞክር በብስጭት መጮህ ትጀምራለች። ከደቂቃዎች በኋላ ቼኩን ሳትወስድ እንደማትሄድ ለሪቻርድ ለመንገር ወደ መደብሩ ትመለሳለች። በዚህ ቅጽበት አንድ ሰውዬ ወደ ቢሮ ገብቶ የስም መለያዋን አንብቦ ስሟን እየጠራ ስለ አንድ ምርት ይጠይቃታል። በድንገት ሽጉጡን ያወጣል። ሁለት ዘራፊ ብቅ ሲሉ ሮበርት ከካዝናው ያለውን ገንዘብ በሙሉ እንዲሰጣቸው ያደርጉታል። ገንዘቡን ለመደበቅ የጃኒያን ቦርሳ ይፈልጋሉ። ነገር ግን የአሪያ መድኃኒት ስላለበት ቦርሳዋን ላለመስጠት ትታገላለች። ከብዙ ትግል በኋላ ጃኒያ የሰውየውን ሽጉጥ ወስዳ ትተኩስበታለች። ስለዚህ ሌላኛው ዘራፊ ይሸሻል። ሮበርት ይጮህባታል። እናም ዘራፊው ስሟን ስላወቀ ይህንን ያቀናበረችው እሷ እንደሆነች ለፖሊስ ይደውላል። በጭንቅላቷ ውስጥ በተዘበራረቀ ሁኔታ ውስጥ ሆና ጃኒያ የሮበርትን ጩኸት ሁሉ መቋቋሟን ትቀጥላለች። በመጨረሻም ተቆጥታ እሱን ትተኩስበታለች። ከዚያ በኋላ ጃኒያ ቼኳን ይዛ ገንዘቡን ለማውጣት ወደ ባንክ ትጣደፋለች። የባንኩ ጥበቃ ሰራተኛ እንደዘጉ ይነግራታል። ነገር ግን ኒኮል አዝናላት እንድትገባ ትፈቅድላታለች። እንዳለመታደል ሆኖ ገንዘብ ተቀባዩዋ መታወቂያ ትጠይቃታለች እና ጃኒያ ፖሊሷ ሁሉንም ሰነዶቿን ከመኪና ጋር ስለወሰደችባት መታወቂያ የላትም። ሁኔታውን ታስረዳታለች። ነገር ግን ሰራተኛዋ ልትረዳት ፈቃደኛ አልሆነችም። ስለዚህ ጃኒያ እንደገና ተቆጥታ አሁንም ሽጉጥ እንዳላት ትገልጽላታለች። ገንዘብ ተቀባዩዋ የአደጋ ጊዜ ቁልፏን ትጫናለች እና ብዙም ሳይቆይ ኒኮል ከባለስልጣናቱ ጥሪ ይደርሳታል። ኒኮል የጃኒያን ሁኔታ አጋና ተገልጸዋለች። ጃኒያ ቦርሳዋ ውስጥ ያለው የጃኒያ ፕሮጀክት ትንንሽዬ ብልጭልጭታ የሚያሳይ አምፖል አለው። ኒኮልም ይህንን አይታ በስህተት ቦምብ ስለመሰላት ይህ በእንዲህ እንዳለ መርማሪዎቹ ሬመንድ እና ግራይምስ በመደብሩ ውስጥ ያለውን የወንጀል ቦታ እየተመለከቱ ነው። የጃኒያ ድርጊት በደህንነት መቆጣጠሪያ ካሜራ ላይ በግልጽ ይታያል። ሰራተኞቹን ሲጠይቁ የጃኒያ ጓደኛ ትከላከልላታለች። እናም እንዲህ አይነት ነገር በጭራሽ እንደማታደርግ ለማስረዳት ትሞክራለች። ሆኖም ጓደኛዋ ችግር ውስጥ ስለገባች በጣም ስለተበሳጨች የሆነ ነገር እንደደበቀች እንደሆነ ያስባል። ክሬመን ከታሪኩ በስተጀርባ ተጨማሪ ነገር እንዳለ ታስባለች። እናም ተጨማሪ ፍንጮችን እንዲሰበስብ ትልከዋለች። በመቀጠል መርማሪዎቹ የጃኒያን አከራይ በመንገድ ላይ እቃዎቿን እየተመለከቱ ይጠይቋታል። የአሪያን መድኃኒት ያገኛሉ እና ቤኒ ልጇን እንደታመመች ያስረዳል። እሱም ስለ ጃኒያ ጥሩ ነገር ይነግራቸዋል። መርማሪዎቹ አፓርታማውን መፈተሽ ይፈልጋሉ። ነገር ግን አከራይዋ አትፈቅድላቸውም። በዚህ ቅጽበት ስለ ባንኩ የሚነገር ጥሪ ይደርሳቸዋል። ስለዚህ በፍጥነት ይሄዳሉ። ባንክ ውስጥ ገንዘብ ተቀባዮቹ እየተዘረፉ እንደሆነ ስላሰቡ ሁሉንም ገንዘብ ለጃኒያ ይሰጧታል። እሷ ቼክ ላይ ያለውን ገንዘብ መጠን ብቻ እንደምትፈልግ ለማስረዳት ትሞክራለች። ኒኮል ስልኳን ለጠባቂው መመሪያ እንዲያገኝ ትሰጠዋለች። ከዚያም ሌሎች ደንበኞች እንዲወጡ ለመንገር ትሞክራለች። ሆኖም ምን እንደተፈጠረ እንዳለ ስላልተረዱ ይቆያሉ። ጃኒያ ኒኮልን ለእርዳታ ትጠራለች። እናም ኒኮል ገንዘብ ተቀባዩን የቼኩን ገንዘብ ብቻ መስጠት እንዳለባት ማስረዳት ትጀምራለች። ጃኒያ በየሰከንዱ አይምሯን እያጣች ነው። እናም በብስጭት ትጮኻለች። ነገር ግን ሌሎቹን የምትጎዳ መስሏቸው እንዲፈሩም ታደርጋቸዋለች። በዚህ ቅጽበት ፖሊሶቹ ህንፃውን ይከባሉ። ኪራይመን ለዋናው አዛዥ ጃኒያ በመደብር ውስጥ ዝርፊያውን እንዳቀናበረች ትነግረዋለች። ነገር ግን ኪራይመን ለሁኔታው መጥፎ የአእምሮ ምላሽ እንደሰጠች ብቻ ታስባለች። አንድ ደንበኛ በመጨረሻም የጃኒያን ሽጉጥ አስጥሎ ሊይዛት ይሞክራል። ይህም ጃኒያ በአጋጣሚ ወደ አየር እንድትተኩስ ያደርጋታል። ሁለቱም ደንበኛውና ጠባቂው ደንግጠው ከህንፃው ወጥተው ይሮጣሉ እና ፖሊሶችም ይከቧቸዋል። ደንበኛ ሽጉጡ በአጋጣሚ እንደተተኮሰ ብቻ ያስረዳል። እናም ጠባቂውም ምንም ማድረግ ባለመቻሉ ያማርራል። ገንዘብ ተቀባዮቹ እያለቀሱና እየተደበቁ ነው። ስለዚህ ጃኒያ የልጇን የምሳ ገንዘብ ብቻ እንደምትፈልግ እየተናገረች ትጮህባቸዋለች። በቴሌቪዥን ላይ የምታየው ዘጋቢ ስለ እሷ እያወራች መሆኑን ስትገነዘብ ትደነግጣለች። ባንኩንም እየዘረፈች እንዳለና አለቃዋንም ጭምር እንደገደለች ይናገራሉ። ዋናው አዛዥ ወደ ባንክ ይደውላል። ነገር ግን ጃኒያ ፖሊስ መሆኑን ስትሰማ ስልኩን ትዘጋዋለች። ከዚያም ተደራዳሪ በልዩ መኪና ይደርሳል። ነገር ግን ኪራይመን ዋናውን አዛዥ ጃኒያ ከሌላ ሴት ጋራ ለመነጋገር የበለጠ ግልጽ እንደምትሆንና እሷም የመደራደር ልምድ እንዳላት ያሳምነዋል። ኪራይመን እንደገና ወደ ባንክ ትደውላለች። እናም ኒኮል በስፒከር ላይ እንድታደርገው ታደርጋለች።
ስለ ተኩሱም ትጠይቃለች። እናም ጃኒያ በአጋጣሚ የተፈጠረ እንደነበረ ስትገልጽ ትደነግጣለች። ባንኩን ለመዝረፍ እየሞከረች እንዳልሆነ ተረጋግታ ትናገራለች። ርህራሄን ታሳያለች። እናም ክስተቱ አለመግባባት ብላ በአጭሩ ትጠራዋለች። ሆኖም ኬራይመን ወጥታ እንድትመጣና እንደምትረዳት ቃል ትገባላታለች። ነገር ግን ወጥታ እንድትመጣ ትነግራታለች። ይህ ሁኔታ ጃኒያን እንደገና እንድትቆጣ ያደርጋታል። እናም ውጭ ፖሊሶች እስካሉ ድረስ እንደማትወጣ ትነግራታለች። ዋናው አዛዥ ጃኒያን እየተቀረጸች መሆኑን ሲያውቅ ሰዎቹ ዝርፊቱን እንዲያቆሙ ያዛል። በተመሳሳይ ጊዜ ጃኒያ የደህንነት ካሜሮቹ እንደበሩ ተገንዝባ ኒኮልን ወደ ማብሪያው እንድትወስዳት ትጠይቃለች። አንደኛዋ ገንዘብ ተቀባይ እድሉን ተጠቅማ ለመውጣት ትሞክራለች። ነገር ግን በሩ ተቆልፏል። ጃኒያ ሁሉንም ካሜሮች ታጠፋለች። ይህም ፖሊሶቹ ምን እየተፈጠረ እንዳለ የሚያውቁበት መንገድ እንዳይኖራቸው ያደርጋል። ከዚያም ትመለሳለችና ሌሎቹ የመታጠቢያ ቤት አንድ በአንድ እንዲሄዱ ትፈቅድላቸዋለች። ውጭ ኬራይመንና ቤል እየፈተሹ ነው። ነገር ግን ጃኒያን ያጠቃው ፖሊስ ማግኘት አልቻሉም። ሰዎቹ ለጃኒያ ፍትህ ለመጠየቅና በነፃ እንድትለቀቅ ከፖሊስ ጀርባ መሰብሰብ ጀምረዋል። ወደ ባንኩ ስትመለስ አንደኛዋ ገንዘብ ተቀባይ ጃኒያ እንደ ንጹህ በመታየቷ ትበሳጫለች። ኒኮልና አሮጊቷ ሴት ይቆጣታል። ኒኮል ጃኒያ እንደበረዳት አስተውላ የአየር ማቀዝቀዣውንና ማሞቂያ መሳሪያ ካሜሮቹን ሲያጠፋ አብሮ እንዳጠፋ ገልጻላት ጃኬት ልትሰጣት ወደ ቢሮ ይሄዳሉ። እናም ጃኒያ በጠረጴዛው ላይ የቤተሰብ ፎቶ እያየች ጃኬቱን ትለብሳለች። ስለ ልጆቹ ጉዳይ ይወያያሉ እና ኒኮል ጃኒያን ጥሩ እናት እንደሆነች ታስረዳታለች። እንድትረዳት ልታሳምናት ትሞክራለች። ነገር ግን ጃኒያ አሁንም ኦሊቨርን ተፈራለች። ምሽት ላይ ኤፍቢአይ ሲደርስ ጃኒያ ስለ ጫጫታው ትጨነቃለች። ጃኒያ ኒኮልን ወደ በሩ ልካ እንድትመለከት ታደርጋታለች። እናም ህዝቡ ጃኒያን ፍቱ እያለ እንደሚጮህ ይረዳሉ። በዚህ ጊዜ ህዝቡ ስሟም ትልቅ ምልክቶች መብቷ እንዲከበር ሲጠይቅ ማየት ይቻላል። አንዲት ዘጋቢ ከሰልፈኞቹ ጋር ትነጋገራለች እና ቤኒም እዚያ አለ። ጃኒም ምንም ሳይኖራት ሁል ጊዜ እንዴት እንደምትረዳው ይናገራል። ዋናው አዛዥ በቁጥጥር ስር እንዲያውሏትና ጃኒ በሰላም እጇን እንደምትሰጥ ኤፍቢአይን ለማሳመን ይሞክራል። ነገር ግን አይሰሙም። ገንዘብ ተቀባዮቹ ያለ አየር ማቀዝቀዣ ምን ያህል እንደሚሞቅ ያማራሉ። እናም ጃኒያ በየቀኑ የምተኛበት ቤት የሙቀት መጠኑ ይህንን ያህል እንደሆነም ትናገራለች። አሮጊቷ ሴት አንዳንድ ጣፋጭ ቃላትን ስትናገር ጃኒያ ለሁሉም ነገር ይቅርታ ትጠይቃለች። እናም ልጇ ሆስፒታል በነበረችበት ጊዜ በውስጧ የሆነ ነገር እንደተሰበረ ታስረዳለች። ኢንሹራንስ ስለሌላት ዶክተሮች ያለ ጊዜው በተወለደችበት ጊዜ አሪያን በደንብ አላስተናገዷትም። ጃኒያ የልጇን የማደጎ እንክብካቤ ህመሟን እንደማይረዳው ስለምታውቅ ለልጇ ለአሪያ ባይሆን ኖሮ እስር ቤት መግባት አትጠላም ነበረ። ኒኮል ጃኒያ በሰላም እጇን ብትሰጥ ልጇን አሪያን እንደምትንከባከባት ቃል ትገባለች። በዚህ ቅጽበት አሮጊቷ ሴት ጥሩ ስሜት እንደማይሰማት የስኳር ህመምተኛ መሆኗን ትገልጻለች። ጃኒያ ኒኮልን እንደምታወጣት ትፈቅዳለች። በሚቀጥለው ጊዜ አንድ ሰው ወደ ባንክ ሲደውል ኤፍቢአይ ነው። ከኬራይመን ጋር እንድትነጋገር አይፈቅዱላትም። ስለዚህ እንደገና መቆጣት ትጀምራለች። እናም ስልኩን ለኒኮል ትሰጣለች። በዚህ ቅጽበት የሳይንስ ፕሮጀክቱ እንደገና መጮህ ይጀምራል እና ኒኮል ጥሪውን ቦምብ እንደሆነ በማሰብ ስልኩን ትዘጋዋለች። ጃኒያ ጩኸቱን ታጠፋለች። እናም የሳይንስ ፕሮጀክቱ የልጇ እንደሆነ ትነግራቸዋለች። ይህም ኒኮልና ገንዘብ ተቀባዮቹ እፎይታ ይሰጣቸዋል። ቦምብ መስሏቸው እንደነበረ ያስረዳሉ። እናም ጃኒያ በመጨረሻ ፖሊሶችና ኤፍቢአይ ለምን እንዲህ እንደሚያደርጉ ትረዳለች። አንዲት ገንዘብ ተቀባይ ሊፕስቲኳን ተጠቅማ በመስኮት ላይ መልእክት ትጽፋለች። ቦምቡ እውነት አይደለም፣ አንድ ሽጉጥ ብቻ ነው ያላት። ጃኒያ ኒኮልን ለፖሊስ እንድትደውልና አለመግባባቱን እንድታብራራ ትነግራታለች። ነገር ግን ኒኮል ቦምቡ ወኪሎችን እንዳይገቡ የሚከለክላቸው ብቸኛው ነገር እንደሆነ ስለምታስብ እምቢ ትላታለች። ሁሉም ያለ ቦርሳ መውጣት አለባቸው ብላ ታስባለች። ይህ በእንዲህ እንዳለ ኬራይመን ጃኒን ያስፈራራትና ፖሊስ ታገኛለች። መጀመሪያ ላይ ምንም አይነት ዝርዝር መረጃ ስላልነበራት ከኦሊቨር ጋራ የነበረችውን ፖሊስ ስለ ኦሊቨር አስፈራርታ እንድትናዘዝ ታስገድዳታለች። የተናደደችው ኬራይመን ወደ ኦሊቭ በመሄድ ፊቱን በቦክስ ትመታዋለች። በዚህ ድርጊቷ ሲመለከት የነበረው ሕዝብ ከበሬታን ታገኛለች። ዋናው አዛዥ ያደረገውን ሲሰማ ኦሊቨርን ይዞ ይሄዳል። በመኪና ውስጥ ያለውን ስልክ እየጮኸ ነው። እናም ኤፍቢአይም መልስ ለመስጠት ፍቃደኛ አልሆነም። ሁለቱም ኬራይመንና ዋናውን አዛዥ
ስለሰለቻቸው ኬራይመን ጥሪውን ትቀበላለች። ኦሊቨር እንዳሰሩት ለጃኒያ ትነግራታለች። ነገር ግን ጃኒያ ማረጋገጫ ትፈልጋለች። ፎቶ ከላኩላት ያለ ሽጉጥ ወይም ያለ ቦርሳ ትወጣለች። ሆኖም ኤፍቢአይ ሰዎቹን ወደ ውስጥ መላክ ይፈልጋል። ተስፋ የቆረጠችው ኬራይመን ወደ በሩ ሮጣ የኦሊቨር ፎቶ የያዘ ስልኳን ለጃኒያ ትሰጣታለች። ጃኒያ እፎይታ አግኝታ ሁሉንም ሰው ትለቃለች። ነገር ግን ኒኮል ለመርዳት ትቀራለች። ጃኒያን እጅ ይዛ እስር ቤት ከአሪያን ጋር እንደምትጎበኛት ቃል ትገባላታለች። በዚህ ቅጽበት ጃኒያ ከእናቷ ጥሪ ይደርሳታል። ኤፍቢአዮችም ከእናቷ ጋር ነበሩ። ጃኒያ ስለተፈጠረው ነገር ሁሉ በመጮህ ለእናቷ ማስረዳት ትጀምራለች። እናም እናቷ የጃኒያ ልጅ አሪያ እንደሞተች ለማስታወስ ታቋርጣታለች። ልጅቷ ባለፈው ምሽት ከደረሰባት ህመም እንዳልተረፈች ያረዷታል። እናም ጃኒያ የእሷን መኖር አምና ተቀብላ ነበረ። እናም ከትምህርት ቤት የተደረገውን ጥሪና የማህበራዊ አገልግሎቶችን አሪያን ሲወስዷት በቅዠት ስታይ እንደነበረ ታውቃለች። ኒኮል በፖሊስ በስልክ ተነግሯት ነበረ። ነገር ግን ሁኔታውን ላለማባባስ ምንም አልተናገረችም። ጃኒያ ይህንን ለመቀበል ስትሞክር ኤፍቢአይ በሮችን የጣራውን መግቢያ ሰብረው ይገባሉ። ጃኒያንም ተኩሰው ይጥሏታል። ሆኖም ይህ ደግሞ ቅዠት ነው እና ኒኮል ከቅዠቱ እንድትወጣ ትረዳታለች። ከዛ በኋላ ኒኮል ጃኒያን እጆቿን ወደ ላይ አድርገው ከህንፃው እንዲወጡ ትመራቸዋለች። ኬራይመን ጃኒያን ስታስራት እናም ጃኒያ በፖሊስ መኪና ስትወሰድ ህዝቡ በነቂስ ወጥቶ ድጋፍን አሳያት። የዛሬው የፊልም ታሪካችን በዚህ ላይ ይጠናቀቃል። ቻናላችን ሰብስክራይብ በማድረግ ቤተሰብ እየሆናችሁ በሌላ ምርጥ ፊልሞች እስከምንገናኝ ሰላም።